ዝምባም ልጅ አይታል ኒውዮርክ የተጠየቀችው በወር 35,000 ያጠፋሉ ያለችው የባለስልጣን ልጅ የፋሚሊም የሮያል ፋሚሊም ዘመድ የላትም። ጉምሩክ ነው አባቷ የሚሰራው። ባይዘው ሲግጥ ነው የሚውለው። ይሄን ገንዘብ ሲግጥ ትላለህ እንዴ? ሲግጥ ሳይሆን ሲያሻግር ነው የሚውለው። መጋጥ አይደለም። ቢተውና ቢተው እኮ ጥሩ ነው። አጥንቱን እኮ የኢትዮጵያን ቢተውለት ጥሩ ነው። አጥንትን ፈሽቶ ይበላል። ስማ 35,000 ማኒፌስት አደርጋለሁ ብላ ትፎግራለች። እነዚያ ደግሞ እህቷ ዊንታ ትባላል። ውሸታሞች ብታያቸው ውሸታም ትግሬዎች ናቸው። እንዴት እንደሚዋሹ አንደኛ ስማኝ፣ አንደኛ $35,000 አታጠፋም። አደዳ ነው፣ ግን ገንዘብ አላቸው። እነዚህ ልጆች እኮ ሮያል ፋሚሊ ነን ብለው እኮ አሜሪካኖች ሲያታሉ የነበሩ ናቸው። ቪዲዮቸው የድንጋይ ተሸካሚ የልጅ ልጆች ናቸው። ስናጠናቸው ድንጋይ የሚሸከሙ ናቸው። ዞሮ ዞሮ ግን አባቷ ጉምሩክ ነው የሚሰራው። አዎ ገንዘብ ያን ያህል ውሸቷን ነው። $35,000 ልታጠፋም አችልም። ዝምባም ኢትዮጵያ ኢምፖርት የሚመጣውን እሱ በሱ ነው የሚያልፈው ማለት ነው። ኤኒ ኢምፖርት አገር ውስጥ ታዲያ እሱን ነው ሲያስተላልፍ። አንድ ነጋዴ ቀድሞ ይይዝብሃል ማለት ነው። ይይዝብና አንድ ኤሌክትሮኒክስ በጠቅላላ ያግድብሃል። የሌሎች ከወጣ በኋላ ያንተን አውቆ ያዘገየዋል። በዚያ ትከፍለዋለህ። ስከፍለው ደግሞ በካሽ አይቀበልህም። በቃ በዶላር የሆነ ቦታ እዚህ ያስገባ ይልሃል። በቃ እንደዚህ እኮ ነው። ይህንን አብይ አህመድ የማይ እንዳይመስል፣ እሱም ሌባ ስለሆነ ነው። በሙሉ የሁሉ የምታያቸው የዘራፊ ልጆች ናቸው። የኢትዮጵያን ሀብት ንብረት ግጠው እንደ ሰማል መለስ አላያትም እንዴ? እንዴት እንደምትላላጥ ጭራሽ ሟትን እየፈቸች በእንግሊዝኛ ስትመጣ እሷ እኮ $5 ቢሊዮን እኮ ያስገባች እኮ በግልጽ እኮ ያስገባችበት እኮ ሰነድ ወጥቷል እኮ። $5 ቢሊዮን ዩኤስ ኦፍ ኮርስ። እኔ ላይ ያለልህ ግባና ያው ፔጅ ላይ ፖስት አድርጌዋለሁ። ያኔ እኮ ነው አባቷ ሳይሞት። That's crazy። እናቷ 1.2 ቢሊዮን አለ አሁን ፋብሪካ የሰራችው ኡጋንዳ። አሴት ከየት አመጣችው? አንተ ልጠይቅስ፣ ከየት አመጣችው? የሀገር ገንዘብ ነው። እቺ የዘራፊ ልጅ አሁን ማንም አይጠይቃትም። of course። ጭራሽ እንደ አባቷ እንደዚያ ወንበዴ እየተላላጠች መጣች። ይሄ ነው ኢትዮጵያ ማለት። ይሄ ፖስት ነው። Of course. I'm gonna read it. Has deposited $5 billion in one of the banks in New York, said Dr. Wendimu Makonnen during a recent presentation at the House of Wendimu Makonnen man no mota. የፋይናንስ ሰው ነው። ኒውዮርክ ባንክ ነው እንግሊዝ ባንክ ነው የሚሰራው። Swiss? እንግሊዝ ሀገር ነው የሚሰራው። Wendimu shows distribution member. So recently no $5 billion የገባው? No አባቷ ሳይሞት ሎንግ ታይም። long time. አሁንማ $20 ቢሊዮን በላይ ይኖራታል። I'm sure. $5 billion converted in 20 years በጣም ያ እና እነዚህ ናቸው እንግዲህ አሁን ጭራሽ ተናጋሪው ነው የመጡ